መነኩሴ አንዲትን ሴት በእጁ ይዞ ወደ ባቱ ይዞ ገብቶ ከእሷ ጋር እየተኛ እንደሆነም ያውቃሉ። ቅድም እንዳልኳችሁ ውሰት የተባለ የቅድስና ማድረግ ላይ ደረሱ አባት ስለሆኑ ኤልሳ በባቱ ጊያዝ ያደረገውን ነገር እንደተመለከተው ሁሉ እሳቸውም ደቀ መዝሙር የሆናቸው ይህ ሰው በፍትወት ከአንዲት ሴት ጋር በአልጋ እንደወደቀ ተመልክተዋል። እና እነዛ ሁሉ መነኮሳት መጡና አባታችን እርሶ በጣም የሚያምኑት ከተማ የሚልኩት ለገዳሙ ዘቢብ እየገዛ የሚመጣው የወጣት መነኩሴ ገዳማችን ሊያለቅስብን ሴት ይዞ መጥቷል። አሁኑኑ ተሰብስበን እንፍረድበት አሏቸው። የዚህ ጊዜ አባ መቃርስ በፍጹም የኔ ልጅ ይሄን አያደርግም ያሉት። የኔ ተወዳጆች ክርስትና ማለት ይሄ ነው። ከእናንተ መካከል በጣም የምታምኑት መንፈስ የተባለ ሰው በጣም ባልጠበቃችሁት ነገር ሊወድቅ ይችላል። የኔ ተወዳጆች እንዲህ አይነቱ ፈተና ግን አዳማዊ ነው ጋይስ። ምንም እዚህ ጋር አካኪ ዘራፍ አያስፈልገውም። አዳማዊ ነው። አጋንንታዊ የሚሆነው ወድቁ ባለመነሳት ወድቁ አለመነሳት። በቃ ሰው ነው ይሳሳታል። የእኛን ኃጢአት ከሌሉ ሸፍኖ የያዘው ክርስቶስ አይደል? መልካም ምንም ችግር የለም። በቃ ኦኬ እንዲህ አይነት ነገር ሰርቷል። ኦኬ ስለዚህ በፍቅር ነገሮችን ማስተካከል ይቻላል። ሰው አባ መቃርስ ምናሉ የኔ ልጅ ይሄን ያደርግም አሉ። እኔ በጣም የሚደንቁኝ አባት የኔ ልጅ ይሄን ያደርግም እንዴ አይተናል አሉ መነኮሳት። አይተናል፣ ተመልክተናል። አቤት የዛኔ ሶሻል ሚዲያ ቢኖር ይሄ መነኩሴ በቃ እንትን ላይ ቲቪ ላይ ነው የሚቀርበው ቲቪ ላይ። እና እሳቸው ግን በፍጹም የኔ ልጅ ይሄን ያደርግም አሉ። በሉ ካላመኑ ኑ እንነሳ እና እርሶ ከፊት ይቅደሙ፣ ቀስ ብለን ድምጻችን ሳናሰማ እንድረስ፣ ከዛ በኋላ እጅ ከፍንጅ እንይዘዋለን አሏቸው። ተነሱ እሳቸው እና ያ ሰው በስጋ ፍትወት እየወደቀ እንደሆነ ያውቃሉ አባታችን። እና ድምጻቸውን ከፍ አድርገው አውቀው ድምጻቸውን ሰምቶ እንዲጠነቀቅ ብለው የኔ ልጅ ሴት ይዞ ገዳም ገባን ያላችሁት እያሉ ይጠይቃሉ። ማለት ሰዎቹ ያሉት ዙሪያቸው ነው። እሳቸው እንደ ሽማግሌ እንደው ባለረል ድምጽ እንደማይሰማቸው ሆነው አውቀው ድምጻቸውን ከፍ እያደረጉ ይጠይቃሉ። እና እነዛ ሰዎች አዎ አባታችን ቆይ ድምጾትን ይቀንሱ፣ እጅ ከፍንጅን ያዘዋል። እኔ በጣም ነው የሚገርመኝ። በጣም የአንዳንዶቻችን የሆነ ሰው ጉድና ተንኮል በቃ እንደው ሰው ካላወቀ እንደው ሰው ሁሉ ካላወቀበት ምናምን ብለን የሆነ ውስጣችን በጣም የሚዋጉ ሰዎች አሉ። ይሄ ጤናማ ነገር አይደለም። የኔ ተወዳጆች ኃጢአታችንን፣ ነውራችንን፣ በደላችን የከለለ አምላክ ነው ያለን፣ ስሙ ክርስቶስ ነው። እኛ ክርስቲያኖች ነን። ልክ እንደርሱ የሰውን ኃጢአት የሰውን በደል እንከልላለን እንጂ እገሌ እንዲህ ነው እገሌ በዚህ ወጥቶ ይሄ ክርስትና ራሱ ዓላማው አይደለም። እና አባ መቃርስ አሁንም ደጋግሙ ሴት ይዞ ገባን ያላችሁት እያሉ ይጮኻሉ። እዛ መነኮሳት